ሰላም ውድ አድማጮች፣ ዛሬም እንደተለመደው አንድ አጭርና አሳዛኝ ታሪክ አቅርበንላችኋል። ታሪኩም እንዲህ ይላል። የመጨረሻው ጥሪ። ሀና በየቀኑ እናቷ ትደውል ነበር። ነገር ግን ያን ቀን ስራ በዝቶባት ነበር። ስልኳ ጠራ። እናት ብሎ ያሳያል። ቆይ በኋላ ደውላለሁ ብላ ስልኩን ዘጋችው። ጥቂት ሰዓት አለፈ። ከዚያ የወንድሟ ጥሪ መጣ። ድምፁ ይንቀጠቀጥ ነበር። ሀና እናታችን ሆስፒታል ገብታለች። ልቧ ደነገጠ። በፍጥነት ወደ ሆስፒታል ሮጠች። ግን ዘግይታ ነበር። በእናቷ አልጋ አጠገብ ተቀምጣ ስልኳን ከፈተች። ያልተመለሰው የመጨረሻ ጥሪ አሁንም ስክሪን ላይ አለ። ሀና እያለቀሰች በቀስታም አለች፣ እማ አንድ ጊዜ ብቻ ደግመሽ ደውይልኝ። ይህን ይመስላል። በጣም የሚያሳዝን ታሪክ ነው። ታሪካችንን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁን አመሰግናለሁ።